ነገ ሚያዝያ 19 በቃሉ ትእዛዝ ብቻ የጠላትን አንደበት ጸጥ የሚያደርገው የምስራች ተናጋሪ ደስታን አብሳሪ የራማው መልአክ ሊቀ መላእክት ቅዱስ ገብርኤል ነው። የራማው መልአክ ሊቀ መላእክት ቅዱስ ገብርኤል በሰማይ በመላእክት መካከል ጠብና ክርክር በሆነ ጊዜ በቃሉ ትእዛዝ ብቻ ተከራካሪ መላእክትን ጸጥ ያደረገ ቅዱስ መልአክ ለዓለሙ ሁሉ የፍስሐ ዜናን የደስታ ዜናን የሚሰብክ የሚናገር ይህ ቅዱስ ገብርኤል ነው። በሰይጣን ተንኮልና ማሳት ለታመሙ ሰዎች ሁሉ መድኃኒትና ሕይወት የሚሆንልን ይህ ቅዱስ ገብርኤል ነው። የነቢያትን ትንቢት የፈጸመ ለዓለሙ ሁሉ ለሰው ልጆች ሁሉ የደስታ ስሜትን የሚፈጥር ይህ ቅዱስ ገብርኤል ነው። ወደ እናታችን ወደ ቅድስተ ቅዱሳን ወደ ቅድስት ድንግል ማርያም ወላዲተ አምላክ መብርሃን የእግዚአብሔር ወልድን ሰው መሆን ሊያበስራት የምትላከው ይህ ቅዱስ ገብርኤል ነው። ለካህኑ ለአረጋዊው ለቅዱስ ዘካርያስም የመጥምቀ መለኮት ቅዱስ ዮሐንስን መወለድ የተናገረው ይህ ቅዱስ ገብርኤል ነው። አባቱ ባላመነውም ጊዜ አንደበቱን ዘግቶ የሄደ ይህ ቅዱስ ገብርኤል ነው። ሊቀ ሰማዕታት ቅዱስ ጊዮርጊስን የተራዳው ቅዱስ ገላውዴዎስና ቅዱስ መርቆሬዎስንም ከሰማይ የእሳት ሰይፍ የብርሃን ሰይፍ አምጥቶ የሰጣቸው ይህ ቅዱስ ገብርኤል ነው። አንጌቤናዊቷን ሰማዕት እናታችን ቅድስት ኢየሉጣንና የ2 ዓመት ከ9 ወር ሰማዕት ሕፃን ልጇን ቅዱስ ቂርቆስን ከፈላ ውሃ ከእቶን እሳት የታደጋቸው ይህ ቅዱስ ገብርኤል ነው። 3 ደቂቅ አናንያ፣ አዛርያ፣ ሚሳኤልን ከእቶን እሳት የታደጋቸው ይህ ቅዱስ ገብርኤል ነው። ቅዱሳን እናቶቻችንና አባቶቻችን ከመወለዳቸው በፊት መጸነሳቸውን ለወላጆቻቸው እየመጣ የሚናገር ይህ ቅዱስ ገብርኤል ነው። እነዚህ ቅዱሳን እናቶቻችንና አባቶቻችን ከተወለዱ በኋላ ደግሞ በሕይወት ዘመን ተጋድሏቸውን እንዳያቋርጡ እንዲጸኑና እንዲጨክኑ ሃይማኖታቸውን እንዲያጠነክሩ የሚራዳቸው ይህ ቅዱስ ገብርኤል ነው። እኛ ኃጢአተኛ ወራዳና በደለኛ የሆን የኦርቶዶክስ ተዋህዶ አማኝ የቅድስት ቤተክርስቲያን ልጆቹ ደግሞ በተቸገርንና በጨነቀን ጊዜ በማንኛውም በትንሽም በትልቅ ችግር ላይ ሆነን ስሙን ስንጠራው ገና የስሙን የመጀመሪያ ፊደል ስንጠራው ከአውሎ ነፋስ ፈጥኖ በመገኘት ጠላቶቻችን እንደ ትቢያ የሚበትንልንና ከሰይጣንና ከአጋንንት ስራት ነፃ የሚያወጣን ይህ ቅዱስ ገብርኤል ነው። ጸሎትና ልመናችን አብስቶና አምልቶ አስፍቶ ከልዑል እግዚአብሔር ፊት በየዕለቱ በየሰዓቱ በየጊዜው የሚያቀርብልን ይህ ቅዱስ ገብርኤል ነው። በመዓልትም በሌሊትም በማንኛውም ጊዜና ሰዓት የሚጠብቀን ጸሎታችንና ምስጋናችንን ወደ ልዑል እግዚአብሔር የሚያደርስልን ይህ ቅዱስ ገብርኤል ነው። የሞቱትን የሚያስነሳ፣ የታመሙትን የሚፈውስ፣ ያዘኑትን የሚያስደስት፣ የተከዙትን የሚያጽናና፣ ወገን ዘመድ ለሌለው ወገን ዘመድ የሚሆን፣ አልፈታ አልቋጭ ያለውን የሕይወታችንን ቋጠሮ የሚፈታልን ሩህሩህና የዋሁ ፈጥኖ ደራሹ የራማው መልአክ ደስታን አብሳሪው ሊቀ መላእክት ቅዱስ ገብርኤል ነገ ሚያዝያ 19 የወር ሆይ በዓሉ ነው። ስሙን ጠርተነው ደስ እንድንሰኝበት በሕሊናችን አስበነው እንድንረካበት ሊቀ መላእክት ቅዱስ ገብርኤልን ረዳታችን አጋዣችን አባታችን አድርጎ የሰጠን ጌታችንና አምላካችን መድኃኔዓለም ኢየሱስ ክርስቶስ በእውነት ስሙ የተመሰገነ ይሁን። መድኃኔዓለም ኢየሱስ ክርስቶስ ከሊቀ መላእክት ከራማው መልአክ ከቅዱስ ገብርኤል ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።